በጣም በቀላሉ ቤታችሁ ውስጥ እንዴት አድርጋችሁ ዳምፕሊንግ እንደምታዘጋጁ ስቴፕ ባይ ስቴፕ ይዤላችሁ መጥቻለሁ። ስቴቱን ለሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ዱቄቱ ላይ የፈላ ውሃ ስነካው የሚያቃጥል ግን ደግሞ በጣም ያልተንተከተከ ውሃ ጨምረን በደንብ እናሸዋለን። ከዛ በኋላ እሱን እንደዚህ ካሸን በኋላ ለ20 ደቂቃ ሬስት እንዲያደርግ በላስቲክ ሸፍነን እናስቀምጠዋለን ማለት። እስከዛ ድረስ ደግሞ ፊሊንጉን እናዘጋጃለን። ስጋው ላይ ባሮ ሽንኩርት፣ ካሮት እንዲሁም ሶያ ሶስ፣ በርበሬ፣ ጨው ከዛ ነጭ ሽንኩርትና ዝንጅብል ዘይት አርጌ ነው ማሪኔት ያደረኩት። እናንተ የፈለጋችሁትን አይነት ቅመም መጨመር ትችላላችሁ አዲሽናል። ከዛ ከ20 ደቂቃ በኋላ እንደዚህ ልስልስ ያለ ቆንጆ ሊጥ ይሰጠናል። እሱን ድጋሚ እናሽና ለ10 ደቂቃ ሸፍነን እናስቀምጠዋለን። ስጋው እስከዛ ማሪኔት እያደረገ ይቆያል ማለት ነው። ከዛ እንደዚህ ከ10 ደቂቃ በኋላ ቆንጆ ኢላስቲክ የሆነ ሊጥ ከሰጠን በኋላ እንደዚህ በትንንሹ እንቆራርጥና አድበልብለን እናስቀምጥና መዳመጥ ነው የምንጀምረው። ስንዳምጠው በጣም ያልወፈረ በጣም ያልሳሳ መካከለኛ ቲክነስ ላይ ያለ ሊጥ ነው አድርገን መዳመጥ ያለብን። ከዛ መሀሉ ላይ ፊሊንጉን ካረግን በኋላ አንዱን ጫፍ በአንዱ ጫፍ ላይ እየደራረብን እንደዚህ እየከደን ነው እንሄዳለን ከረጢቱን። በዚህን ሰዓት ቆንጆ የዳምፕሊንግ ቅርጽ ይሰጣችኋል። ይህንን ፍሪዘር ውስጥ አድርጋችሁ ለበኋላ መጠቀም ትችላላችሁ። እንዴት አድርጋችሁ እንደምትቀቅሉ ታሳያችኋለሁ። በመጀመሪያ ውሃችንን እናፈላና ከዛ በኋላ ዳምፕሊንጉን እንከታለን። ከዛ በኋላ ልክ እንደዚህ ሲፈላ የመጀመሪያው ዙሩን እንደፈላ ቀዝቃዛ ውሃ እንጨምራለን። ከዛ ድጋሚ እንዲፈላ እንተወውና ልክ እንደዚህ አሁንም ትክትክ ብሎ ሲፈላ ሁለተኛ ዙር ቀዝቃዛ ውሃ እንጨምራለን። ይህንን ስቴፕ ከ2 እስከ 3 ጊዜ መደጋገም ይኖርብናል። ይህንን የምናደርገው ሊጡ ሳይቦካ ውስጡ ያለው ስጋ እንዲበስል ይረዳዋል ማለት ነው። ልክ እንደዚህ በስሎ ሲወጣ እንዲቀዘቅዝ ፕሌት ላይ እናደርግና እንተዋለን። እሱ እስከሚቀዘቅዝልን ድረስ ዲፒንግ ሶሱን እናዘጋጃለን። በመጀመሪያ ባሮ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት እንዲሁም ሶያ ሶስ፣ በርበሬ እናደርጋለን። ትንሽ ስኳር አድርገን እናዋህደዋለን። ሶያ ሶሱን አስፈላጊ ነው። ካልፈለጋችሁ ግን በበርበሬው ብቻ ይበቃል። የፈላ ዘይት እናደርግበትና እሱን አዋህደን ውሃ የቀቀልንበትን ውሃ እናደርጋለን። ይሄ ቆንጆ የሆነ ዲፒንግ ሶስ ይሰጠናል። ቅርብ ስናደርገው ከዲፒንግ ሶሱ ጋር ከሆነ ማቅረብ የፈለግነው እንደዚህ ዳምፕሊንጉን ፍራይ ብታደርጉት ሞር አሪፍ ቴክስቸር ይሰጣችኋል። እንደዛም ካልፈለጋችሁ ደግሞ ሶሱን ትንሽ ሞቅ ታደርጉና ዳምፕሊንጉን ሶስ ውስጥ ኮት አድርጋችሁ ስታወጡት እንደዚህ የሚያምር ከለር ያለው ቆንጆ ዳምፕሊንግ ይሰጣችኋል። ሞክሩትና ሀሳብ አስተያየታችሁን ኮመንት ላይ ተውልኝ። እንደምወዳችሁ እንዳትረሱ። ባይ